ለምን ካላችሁኝ መጽሐፍ ቅዱስ ዓለም ከመፈጠሩ በፊት የነበረውን ይጽፋል። ዓለም ከመፈጠሩ በፊት እግዚአብሔር ይኖር እንደነበረ ይጽፋል አይደል? መጽሐፍ ቅዱስ ዓለም ከመፈጠሩ በፊት ያለው ቃል አለ። ዓለም ከተፈጠረ ጀምሮ ከመጀመሪያው እሁድ ጀምሮ እስከ ዓለም ፍጻሜ ክርስቶስ እስከሚመጣበት ጊዜ ያለውም በመጽሐፍ ቅዱስ አለ። ከዛ በኋላ ዓለም ከተፈጸመ ክርስቶስ ከመጣ ጻድቃን ወደ መንግሥተ ሰማያት ኃጥአን ወደ ገሃነመ እሳት ከወረዱ በኋላ ያለው መጽሐፍ ቅዱስ ላይ አለ። የመጽሐፍ ቅዱስ ሐሳብ የሆነ ሰሞን ድርሰት አይደለም። አንዳንድ ስመጥር ደራሲዎች ጽፈው የሆነ ሳምንት በሚሊዮን ኮፒ ለዓለም ከተበተነ በኋላ ፋሽን የሚያልፍበት መጽሐፍ አይደለም መጽሐፍ ቅዱስ። የአእምሮ ውስንነት ባለባቸው የእውቀት ፍጻሜ መድረስ በማይችሉ ሰዎች ተተርጉሞ የሚያልቅ አይደለም። አባቶቻችን ዮሐንስ አፈወርቅን እንዲህ ይሉታል፣ የእውቀት ፍጻሜ ደርሷል ይሉታል። ምን ማለት ነው? የእውቀት ፍጻሜ ደርሷል ማለት ዮሐንስ አፈወርቅ ሁሉን ያውቃል ማለት አይደለም። ግን ምን ማለት ነው? ትልቅ እውቀት አለው ለማለት ነው እንጂ ፍጥረት ጨርሶ ሁሉን ነገር ሊያውቅ አይችልም። ዓለም ካለፈ በኋላ በአጸደ ሥጋ ያይደለ በአጸደ ነፍስ የምናውቀው የመጽሐፍ ቅዱስ እውቀትም አለ በጊዜ የሚተረጎም። ለምሳሌ በዚህ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 12 ላይ እንዲህ ይላል፣ ዛሬ በመስታወት በድንግዝግዝ እንደምናይነን በዚያን ጊዜ ግን ፊት ለፊት እናያለናል። ዛሬ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅኩ አውቃለሁ ይላል። አያችሁ፣ ዛሬ ከእውቀት ከፍዬ አውቃለሁ ያለ ቅዱስ ጳውሎስ ነው። እንግዲህ እስከ 3ኛው ሰማይ ድረስ የተነጠቀ 3 ቀን በባህር መካከል አድሮ ሳይሞት ስለ ወንጌል ዋጋ የከፈለ 14 መልእክታትን በብዙ ድካምና ጥረት የጻፈ ብዙ ሰዎችን ለቁጥር የሚታክቱትን የደነደነ ልባቸውን በወንጌል አራርቶ ለክርስቶስ ያደረገ በዓለም የተሳቡ ሰዎችን በወንጌል መረብ ስቦ ለክርስቶስ ያደረገ ቅዱስ ጳውሎስ እኔ ከእውቀት ከፍዬ አውቃለሁ አለ። ቅዱስ ጳውሎስ እንደዚህ ካለ ምንም ከእግዚአብሔር ጋር ግንኙነት የሌለው ኃጢአተኛ ሰው መጽሐፍ ቅዱስን እኔ አውቃለሁ እንዴት ሊል ይችላል? መጽሐፍ ቅዱስን ከፍለን ጥቂቱን ነው የምናውቀው፣ ሙሉውን ልናውቀው አንችልም። ያቅማችንን አውቀን ግን ለነፍሳችን የሚረባንን ይዘን እንሄዳለን። አዎ በዕድሜ ብዛት ከሞትን በኋላ እግዚአብሔርን እናየዋለን አይደል? አሁን ስለ ድንግል ማርያም ሰምተናል፣ በስራዎቿ እናውቃታለን አይደለም? በኋላ ግን ፊት ለፊት እናያታለን እኮ። አንዳንድ ደፋር ሰዎች አይተናታል ይላሉ። በእውነት የሚያዩት ሰዎች አይተናታል አይሉም። ስለ ትህትና በእውነት ቅዱሳን ስለሆኑ እሷን ለማየት የተገባቸው ኃጢአተኛና